መካከለኛው ምስራቅ በእጅጉ ታውቋል። ኢራን በእስራኤል ላይ፣ እስራኤል በኢራን ላይ ያጸፋ ጥቃቶችን በመመላለስ ላይ ናቸው። ከባድ የሆኑ የሚሳኤል ጥቃቶች እዚያም ቀጥለዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳሸማጋይ ሆነው መሀል በመግባት ሁለታችሁም ተኩስ አቁሙ በማለት ኢራንና እስራኤልን ተማጽነዋል። ትራምፕ ይህን ተከትሎ እየተሰሙ ያሉ አዳዲስ መረጃዎች አሉ። በዝርዝር የማስደምጣችሁ ሰበር መረጃዎች ይኖራሉ። የኢራን ባለስልጣናት አመሻሹን መግለጫ ሰጥተዋል። በእስራኤል ላይ ሊወስዱት የሚችሉት እርምጃ እየበረታ እንደሚሄድ ማሳስበዋል። እስራኤል በበኩሏ አሁን የሚወሰደው እርምጃ እየተጠናከረ እንደሚሄድ ገልጻለች። ዝርዝር መረጃውን የማስደምጣችሁ ይሆናል። በሌላ በኩል የሀውቲ ኃይሎች ከዛሬ ጀምሮ ከእስራኤል ጋር ግንኙነት ባላቸው በእስራኤል ባንዲራ በማያውለበልቡ በማናቸውም መርከቦች በሙሉ የቀይ ባህር ዝግ ነው ሲል አውጇል። ሀውቲ በዛሬው ዕለት በሰጠው መግለጫ አንድም የእስራኤል መርከብ በቀይ ባህር አያልፍም ብሏል። ካለፈም ሙሉ በሙሉ እናወድመዋለን ያለ ሲሆን ሀውቲም አመሻሹን በርካታ ባለስቲክ ሚሳኤሎችን ወደ እስራኤል አስወንጭፎ እስራኤል ውስጥ የተለያዩ አካባቢዎችን መደብደቡ ተመላክቷል። ይህን በተመለከተም በዝርዝር የምታደምጡት ሌላ መረጃ ይኖራል። በሌላ በኩል በዚህ ሁሉ ቀውስ መሀል የቻይናው መሪ ሺ ጂንፒንግ ወደ ሰሜን ኮሪያ በዛሬው ዕለት ገብተዋል። ይህ በድንገት የቻይናው መሪ ወደ ሰሜን ኮሪያ መግባት የዓለምን መገናኛ ብዙሃን ትኩረት ስቧል። ከዚህ ጀርባ ያለው ምንድነው? ቻይናን ያስደነገጣት የተባለው የሩሲያና የሰሜን ኮሪያው ግንኙነትስ ለመሆኑ እንዴት ያለ ነው? በዝርዝር የምታደምጡት ሰበር መረጃዎች ይኖራሉ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በመካከለኛው ምስራቅ ያለው ጦርነት አሁንም ተባብሷል። ኢራንና እስራኤል ሚሳኤል እየተወራወሩ አንደኛቸውን እያጠቁ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እባካችሁ ተኩሱን አቁሙ ሲሉ ኢራንና እስራኤልን ተማጽነዋል። የኢራን እስላማዊ አብዮታዊ ዘብ ጦር አይአርጂሲ የህዝብ ግንኙነት ክፍል ዛሬ አመሻሹን ባወጣው መግለጫ የሀገሪቱ ወታደራዊ ክንፍ በእስራኤል ይዞታ ስር በምትገኘው ስትራቴጂካዊቷ የእስራኤል የወደብ ከተማ ሃይፋ ውስጥ በሚገኝ ግዙፍ የፔትሮኬሚካል ኢንዱስትሪ ውስጥ መጠነ ሰፊ የባለስቲክ ሚሳኤል ጥቃት መፈጸሙን በይፋ አውጇል። የኢራኑ ፕሬስ ቴሌቪዥን አመሻሹን እንደዘገበው ይህ የዛሬው የኢራን የአመሻሹ ከባድ ጥቃት የተወሰደው በዛሬው ዕለት ማለዳ የእስራኤል የጦር አውሮፕላኖች በደቡባዊ ኢራን ስትራቴጂካዊት የወደብ ከተማ በሆነችው ማሻሃድ ላይ በሚገኝ የካሩን ፔትሮኬሚካል የኢራን ኩባንያ ላይ የፈጸሙትን ከፍተኛ የአየር ጥቃት ለመበቀል የተሰነዘረ ቀጥተኛ የኢራን አጸፋ ነው ብሎታል። የማሻሃር ፔትሮኬሚካል ኢኮኖሚ ቀጠና ድርጅት ውሳኔ መሰረት ጥቃቱን ተከትሎ የአደጋ ጊዜ መከላከያና የክራይሲስ ማኔጅመንት ባለስልጣን በቦታው የነበሩ የቀን ሰራተኞችን በአስቸኳይ እንዲለቁ ያዘዙ ሲሆን የአደጋ ጊዜ ባለሙያዎች ግን ስራቸውን በአስቸኳይ እንዲያቀላጥፉም ታዘዋል። የእስራኤል መከላከያ ሰራዊት አይዲኤፍ በኩሉ አመሻሹን ባወጣው መግለጫ በደቡብ ምዕራብ ኢራን በሚገኝ የፔትሮኬሚካል ኮምፕሌክስ ላይ ጥቃት መፈጸሙን ገልጾ የጥቃቱ ዋነኛ ዓላማም ኢራን ባለስቲክ ሚሳኤሎችን ለማምረት የምትጠቀምባቸውን ልዩና ወሳኝ ጥሬ ዕቃዎች የሚያመርቱ መሰረተ ልማቶችን ሙሉ በሙሉ ለማውደም ያለመ መሆኑንም አስታውቋል። የኢራኑ አይአርጂሲ ባወጣው መግለጫ ደግሞ የእስራኤል አገዛዝ የኢራንን የሲቪልና ኃይል መሰረተ ልማቶች በመምታት እጅግ አደገኛ ጨዋታ ጀምረዋል ሲልም አስጠንቅቋል። ይህ አይነቱ ጥቃት በቀጠናው ያሉ ማንኛቸውንም የነዳጅና የኃይል ማዕከላት ሙሉ በሙሉ የጥቃት ኢላማ እንዲገቡ ያደርጋቸዋል በማለት የገለጸ ሲሆን መግለጫው በዚህ ሁሉ ችግር ዋነኛ ጠንሳሽ የሆነችው ዩናይትድ ስቴትስ ናት። በዓለም አቀፍ ኢኮኖሚ ላይ ለሚደርሱ ማናቸውም አስከፊ መዘዝ በሙሉ ኃላፊነቱን አሜሪካ እንደምትወስድም የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ይህ እጅግ አሳሳቢ የጦርነት መባባስን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ብርቱ የዲፕሎማሲ እንቅስቃሴ እያደረጉ ነው ተብሏል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት አስቸኳይ መልእክት እስራኤልና ኢራን አሁኑኑ መተኮሳቸውን አቁሙና ለአስቸኳይ ተኩስ አቁም ስምምነት እጃችሁን ዘርጉ ሲሉም ጥሪ አቅርበዋል። የእስራኤል መገናኛ ብዙሃንና የዜና ምንጮች እንደጠቆሙት ፕሬዝዳንት ዶናልድ ጄ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቂት ሰዓታት በፊት የስልክ ውይይት ማድረጋቸው ተዘግቧል። ምንም እንኳን ስለ ስልክ ውይይቱ ይፋዊ መግለጫ ባይወጣም የእስራኤል ቻናል 12 እንደዘገበው በእስራኤል ከኢራን ጋር በተቀጣጠለው አዲስ ውጊያ ላይ በቀጣይ ምን አይነት እርምጃ መውሰድ እንዳለባት እስካሁን የመጨረሻ ውሳኔ አላሳለፈችምም ተብሏል። ኢራን እስራኤል በሊባኖስ በሄዝቦላ ላይ መታካሄደውን ጥቃት ካቆመች ወታደራዊ እርምጃውን እንደምታግደው ብታስታወቅም የእስራኤል ባለስልጣናት ግን ከፖለቲካ አመራሩ ግልጽ መመሪያ እየጠበቅን ነው ብለዋል።
ይህ በእንዲህ እንዳለ ኔታንያሁ ዛሬ አመሻሹን ከከፍተኛ የጦር አዛዦችና ከተመረጡ ሚኒስትሮች ጋር ተከታታይ የደህንነት ምክክሮችን ካደረጉ በኋላ የቀጠናውን የጦርነት ሁኔታ ለመወያየት የካቢኔውን የደህንነት ምክር ቤት በአስቸኳይ እንደሚሰበሰብ አንድ ከፍተኛ የእስራኤል ባለስልጣን ለሲኤንኤን የዜና ወኪል አረጋግጧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በኢራን በሰጡት ጋዜጣዊ መግለጫ አሜሪካ በቀጠናው ለሚከሰተው ለማንኛውም የጦርነት መባባስ ቀጥተኛ ኃላፊነት እንዳለባት ገልጸው በእኛ ቀጠና ውስጥ የእስራኤልን አገዛዝ ከአሜሪካ ጋር አስቀድሞ ሳይቀናጅና ሳይተባበር ማንኛውንም እርምጃ ይወስዳል ተብሎ ማናቸውም ኢራናዊ አያምኑም። እስራኤል ከምትወስዳቸው እያንዳንዱ ጥቃት ጀርባ አሜሪካ እንዳለች እናውቃለን። ያለ አሜሪካ እስራኤል ኢራንን ለማጥቃት አትነሳምም ብለዋል። አሜሪካ በማጥቃት ወይንም በመከላከል ጉዳዮች ላይ ከእስራኤል ጋር በድብቅ በቅንጅት እየሰራች መሆኑን መረጃ እንዳላቸው የገለጹት ቃል አቀባዩ ይህ ሁኔታ በአሜሪካና በኢራን መካከል በጥልቅ የመተማመን እጦት ውስጥ እየተካሄደ ያለውን የምስጢር መልእክተኞች ልውውጥና የዲፕሎማሲ ጥረት በእጅጉ እንዳናጋው ገልጸዋል። ኢራን የበለጸገውን ዩራኒየም ወደ ውጭ ሀገር ለማዘዋወር ተስማምታለች በሚል ስለሚናፈሰው ወሬም ተጠይቀው ሲመልሱ በአሁኑ ወቅት የሚደረገው ማንኛውም ዲፕሎማሲያዊ ግንኙነት ጦርነቱን በማቆም ላይ ብቻ ያተኮረ መሆኑን ገልጸው የቀረው ወሬ ሁሉ የመገናኛ ብዙሃን ግምት መሆኑን አጣጥለዋል። በተመሳሳይ ሰዓት የእስራኤል የቀድሞ መከላከያ ሚኒስተር ዮአፍ ጋላንት ለአርሚ ራዲዮ በሰጡት ቃለ ምልልስ እስራኤልና አሜሪካ የኢራንን የበለጸገ ዩራኒየም አካላዊ ኃይል ከሀገሪቱ ማስወጣት ነበረባቸው ሲሉም ወቅሰዋል። ቀድሞውኑ የዩራኒየሙን ኦፕሬሽን አካሂደን ጠራርገን ብናወጣው ኖሮ አሁን ይህ አይከሰትም ነበር ብለዋል። የበለጸገውን ዩራኒየም ይዛችሁ ካወጣችሁት የኢራንን የ30 ዓመታት የኒውክሌር ፈንጂ ምኞት ወደ ኋላ ትመልሱታላችሁ። የተመታው ዋነኛው ግብ መሆን ያለበትም ይህ ነው፣ በፊትም መሆን ነበረበት ብለዋል። አሁንም ቢሆን ጦርነቱ እየተባባሰ ስለሚሄድ ይህን ነገር ቀዳሚ አጀንዳ ማድረግ አለብን ብለዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ቀውስ ይበልጥ ውስብስብ በሆነበት ሁኔታ እንዲስፋፋ ያደረገው ሌላኛው ክስተት አሁን ከሰዓት በኋላ ተሰምቷል። ከኢራን ጋር በእጅጉ ጥምረት ያላቸው የየመን የሀውቲ ኃይሎች የወሰዱት ጠንካራ እርምጃን አውጀዋል። የሀውቲ ኃይሎች ዛሬ አመሻሹን ባወጡት ይፋዊ መግለጫ በስትራቴጂካዊው የቀይ ባህር ወይም ሬድ ሲ ላይ በእስራኤል የባህር ላይ ንግድና መርከቦች ላይ ሙሉ በሙሉና ፍጹም እገዳ መጣላቸውን ይፋ አድርገዋል። ሀውቲዎች እንዳስታወቁት ከሆነ ቀይ ባህር መንገድ በባቤል መንደር ጨምሮ ሙሉ በሙሉ ለእስራኤልና ከእስራኤል ጋር ግንኙነት ላላቸው መርከቦች በሙሉ ከዛሬ ጀምሮ ተዘግቷል ብለዋል። የሀውቲዎች የታጠቀ ኃይል ቃል አቀባይ ባስተላለፉት መልእክት ማንኛውንም የእስራኤል ንብረት የሆነውን በእስራኤል ኩባንያ የሚተዳደር ወይንም የእስራኤል ባንዲራ የሚያውለበልብ ከእስራኤል ጋር ግንኙነት ያለው የሚጓዝ የንግድ መርከብ በሙሉ በሀውቲ ኃይሎቻችን ከዛሬ ጀምሮ ቀጥተኛ የጥቃት ኢላማችን ይሆናልን ብለዋል። ሀውቲዎች አክለውም በዛሬው ዕለት ባስተላለፉት መልእክት ወደ እስራኤል ግዛት በርካታ ባሊስቲክ ሚሳኤሎችን ማስወንጨፋቸውንና ሀውቲ ያስወነጨፈቻቸውን ሚሳኤሎች በሙሉ እስራኤል ውስጥ የታቀዱ ኢላማዎችን መተዋልን ብለዋል። የእስራኤል ጦርም በበኩሉ ከየመን የተተኮሱ ሚሳኤሎችን መለየቱንና የአየር መከላከያ ስርዓቱ ሚሳኤሎቹን ለመጥለፍ መስራቱን በኋላም ከየመን የተተኮሱ አብዛኛዎቹ ሚሳኤሎችንም አክሽፍ ያለው ሲልም ነው የእስራኤል መንግስት የገለጸው። ክቡራን አድማጮች ለሰዓቱ የተጠናቀረላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ።